ሰበር ዜና የብልጽግናን ወንበር ለማስቀጠል አንሞትም ያሉ 7 ወታደሮች ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸውም ተሰምቷል። የአፋብኃ ምኒልክ አሃዶችና ከአፋድ የተለያዩ አሃዶች በጥምረት የወረዳ ከተሞችን ጨምሮ የፋሽስቱ አገዛዝ የጦር ተሽከርካሪዎችን በርካታ ተተኳሽ የቡድንና የነፍስ ወከፍ መሳሪያ እንዲሁም በርካታ ዙፋን ጠባቂ ሰራዊትን በማረክ ታላቅ ድል መጎናጸፋቸውም ታውቋል። በአገዛዙ ብልጽግና ቤት ደግሞ ከወትሮ በተለየ ሁኔታ እጅግ ከፍተኛ ድንጋጤ ተፈጥሯል ተብሏል። በዝርዝር ይዘነዋል። እነዚህና ሌሎች መረጃዎች በቆይታችን ይደመጣሉ። ሰላም ጤና ይስጥልኝ ውድ አድማጭና ተመልካቾቻችን እንዴት ቆያችሁን? በቅድሚያ ለዩቲዩብ ቻናላችን ደግሞ አዲስ ከሆናችሁ የዩቲዩብ ቻናላችንን እንደተለመደው ሰብስክራይብ እና ላይክ እንዲሁም ደግሞ ሼር በማድረግ የሚዲያችን ቤተሰብ እንድትሆኑ እየጋበዝኩኝ በቀጥታ ወደ መረጃዎቹ አልፋለሁ። ሰናይ ቆይታ ይሆንላችሁ። የብልጽግናን ወንበር ለማስቀጠል አንሞትም ያሉ 7 ወታደሮች ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ተሰማ። ማን ሞቶ የማን ስልጣን ሊቀጥል በሚል የአገዛዝ ወታደሮች ልክ እንደምቦይ ከአብይ ተናዶ ፋኖን መቀላቀላቸውንም ቀጥለዋል። በቅርቡ ከተቋቋመችው 11ኛ እዝ 104ኛ ኮር 35ኛ ክፍለ ጦር 4ኛ ሻለቃ አባል የነበሩ 7 ወታደሮች ከነሙሉ ትጥቃቸው ምኒልክ እዝ ምስራቅ አማራ ኮር 1 ባለሸርጡ ክፍለ ጦርን መቀላቀላቸውን የሚዲያ ክፍላችን ለማረጋገጥም ችሏል። ፋሽስቱን አገዛዝ ብልጽግና አውደ ውጊያን ጨምሮ በብዙ የጦር ግንባሮችም የማፈራረሱ ሁለንተናዊ ተጋድሎ ተጠናክሮ የቀጠለ ሲሆን ሰራዊቱን የማፍረሱ ተግባር ደግሞ አመርቂ ውጤት እየተመዘገበበትም ይገኛል ተብሏል። ብልጽግና ወንበሬ ለማስጠበቅ ይሞትልኛል ብሎ የተማመነበት ወታደራዊ ኃይል ገሚሱ ተደምስሶ አልቋል። ቀሪው ደግሞ ማን ሞቶ የማን ስልጣን ሊቀጥል በሚል ከስምሪት ቀጠናው በገፍ መጥፋቱን ታይዞታል። በሌላ መረጃ የአፋብኃ ምኒልክ አሃዶችና ከአፋድ የተለያዩ አሃዶችም በጥምረት የወረዳ ከተሞችን ጨምሮ የፋሽስቱ አገዛዝ የጦር ተሽከርካሪዎችን በርካታ ተተኳሽ የቡድንና የነፍስ ወከፍ መሳሪያ እንዲሁም በርካታ ዙፋን ጠባቂ ሰራዊቶችን በማረክ ታላቅ ድል መጎናጸፋቸውም ታውቋል። አፋብኃ ምኒልክ በ3 ኮሮች ማለትም ንጉስ ሚካኤል አሊ ኮር፣ ልጅ ኢያሱ ኮር እና የደጋው መብረቅ ኮር እንዲሁም የእዙ ልዩ ዘመቻ አሃድ በሆነችው በለጎ ተወርዋሪ ሻለቃና ከአፋድ የተለያዩ አሃዶችም በጥምረት ደቡብና ምዕራብ ወሎ ቤተ አማራ ቀጠናዎች ላይ ታህሳስ 28 ቀን 2018 ቀን ማለዳ ጀምሮ በተመሳሳይ ሰዓት በተጀመረው ማጥቃትም በርካታ ወታደራዊ ፖለቲካዊና ዲፕሎማሲያዊ ድሎችን ተጎናጽፈዋል። በአፋብኃ ምኒልክ አሃዶችና አፋድ የተለያዩ አሃዶችም ጥምረት ነጻ የወጡ ቤተ አማራ የወረዳና ታዳጊ ከተሞችም እንደሚከተሉ ይቀርባሉ። ጃማ፣ ከለላና ልጓማ እንዲሁም ደብረዘይት ከተሞች በአፋድ አሃዶችና አፋብኃ ንጉስ ሚካኤል ኮር ጥምረት፣ ለገሄዳ ገነቲና ሳይንት ደንሳ ከተማ ንጉስ ሚካኤል ኮር፣ ተንታ አጅባር ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም ልዩ ዘመቻ በለጎ ሻለቃ በዚህም የሚኒልክ አሃዶች በጥምረት ባደረጉት ከባድ ማጥቃትም የወረዳ ከተሞችን ጨምሮ በርካታ የፋሽስቱ አገዛዝ ሰራዊት ተሽከርካሪዎችም ከተተኳሽ ጋር እና የቡድንና የነፍስ ወከፍ መሳሪያዎችም ተማርከዋል ተብለዋል። በተጋድሎ የተገኙ ድሎች ልጅ ኢያሱ ኮር በ4ኛ ክፍለ ጦርም የተገኙ ድሎችም እንደሚከተለው ይቀርባሉ። 1 ብሬን 30 ክላሽ፣ 1000 ብሬን ተተኳሽ፣ 1500 የክላሽ ተተኳሽ፣ 10 ምርኮኛ። በ23ኛ ክፍለ ጦር የተገኙ ድሎች 1 ብሬን፣ 1 ስናይፐር፣ 1 ኦራል ወታደራዊ ቁሳቁስ የጫነ፣ 1 ካሶኒ ስንቅ የጫነ፣ 40 ክላሽ፣ 2000 ክላሽ ተተኳሽና 1500 የብሬን ተተኳሽ፣ 25 ምርኮኛ። 100 አለቃ ማርክተኛን ጨምሮ ልዩ ዘመቻ በለጎ ተወርዋሪ ሻለቃ ከልጅ ኢያሱ ኮር ክፍለ ጦሮች ጋር በጥምረት በመሰለፍ ድሎችንም ሰርታለችም ተብለዋል። በደጋው መብረቅ ኮር በኩል ደግሞ የተገኙ ድሎች 2 ብሬን፣ 75 ክላሽ፣ 1 ኦራል ተተኳሽ የእጅ ቦምብን ጨምሮ ከሌሎች የሚኒልክ አሃዶች ጋር 51 መከላከያ፣ 35 ሚኒሻ፣ 20 ፖሊስ በአጠቃላይ 106 ምርኮኛም ተደርጓል ተብሏል። ፋኖ በምዕራብ ወሎ ወረዳዎችም በከፈተው ማጥቃትም አገዛዙ አለኝ በሚለው ኃይል ላይ ከባድ የሆነ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ ማድረሱ በብልጽግና ቤት ከወትሮ በተለየ ሁኔታ እጅግ ከፍተኛ ድንጋጤን ፈጥሯል። በዚህም ከእኩለ ቀን ጀምሮ የደቡብ ወሎ ዞን አስተዳደር ከዞን ኮማንድ ፖስት አመራሮች ጋር ዝግ ስብሰባ ሲያካሄድም አምሽቷል። ከስብሰባው በኋላ ነው የዞኑ አስተዳዳሪ ሁሉም ቢናገሩት ሆድ ባዶ ይቀራል ሲል በፌስቡክ ገጹ አጋርቶ የነበረው። ነገር ግን ከጥቂት ደቂቃዎች በኋላም ልጥፉን ከገጹ አንስቶታል ተብሏል። በሌላ መረጃ የፖሊስ ኮሚሽነር ቤልኤ አህመድ በህገወጥ መንገድ ከሀገር የሚወጡ ሰዎች መነሻቸውና መዳረሻቸው አፋር ክልል አለመሆኑ ሁኔታዎች አስቸጋሪ አድርጎብናል ማለታቸውን የክልሉ ፖሊስ በፌስቡክ ገጹ ባወጣው መግለጫ ማስታውቋል። ቢሆንም የክልሉ ፖሊስ የዝውውር መስመር ናቸው ባላቸው ቦታዎች ላይ ቁጥጥርና ፍተሻ በማድረግ በህገወጥ መንገድ ከሀገር ሊወጡ ነበር የተባሉ ሰዎችን መያዙን ገልጿል። ውድ አድማጭና
ተመልካቾቻችን የሰዓቱ ዋና ዋና ዜናዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ የመረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ በእኛ በኩል ጤና ይስጥልኝ።